ብር አንቺ ላይ ከማያወጣ ወንድ ጋር አቱኝ እውነቴን ነው ይሄ it's a psychological thing ማለትም ብር ማውጣብሽ ከሆነ ማለት ነው አንቺ እንድታምሪ አንቺ ደስ እንዲልሽ አንቺ ፕሮስፐር እንድታጊ ነው የምፈልገው ምክንያቱም አንቺ በምታድጊበት ሰዓት የኔ እድገት ነው I have future plans with you ማለት ነው ሚስት ነው ማደርግሽ ማለት እኮ ነው ሚስት ማአገሽ ከሆነ ያንቺ እድገት የኔ እድገት ነው ያንቺ ደስታ የኔ ደስታ ነው ገባሽ ግን ወንድ ልጅ እሱን የማያደርግ ከሆነ ካንቺ ጋር ሚስቱ እንድትሆኚ አይፈልግም ሌላ ሴት ላይም ያወጣ ሊሆን ይችላል አታውቂም ግን አንቺ ችግር ውስጥ እያለሽ ከችግር ውስጥ እያስወጣሽ ካልሆነ እየረዳሽ ካልሆነ ኮንትሪቢዩት እያደረገ ካልሆነ እመኚ እና ትተሽው ሂጂ ምክንያቱም ሌሎች ብዙ አሉ አንቺ ሚስቱ እንድትሆኚ የሚፈልግ አንቺ ላይ ሰማይና ምድር ማውጣት የሚችል ጨረቃን አምጥቶ ሊሰጥሽ የሚችል ብዙ አለ ለዛ ይሄኛው 10 100 20 ብር ወይም ብዙ ከዛ በላይም ሊሆን ይችላል እንደዛ አይነት ብር ማውጣት ፍላጎት ከሌለው እናቴ እየተጠቀመሽ ነው ለምትሰጪው ነገር እየተጠቀመሽ ነው በነፃ እያገኘ ነው ማለት ነው እያገኘ ምን እንደሆነ ባላቀም ግን በነፃ እየሰጠሽው ነው ያንን ነገር ለዛ ተጠንቀቂ እኔ ሲጀምርም ዴቲንግ አላምንበትም ኮርቲንግ ይሻላል ለዛ እንደዚህ አይነት ነገር ውስጥ አትግቢ you're welcome